ሰላም እንዴት ናችሁ? ውድ የቻናሌ ቤተሰቦች ዛሬ በአዲስ ነገር ወደ እናንተ መጥቻለሁ። እሱም አንድ አሪፍ የሚከፍል ዌብሳይት አግኝቻለሁ። ዛሬ በሱ ዙሪያ እናያለን እና ይሄ ቪዲዮ ከተመቻችሁ ላይክ ያደረጋችሁ እንደዚህ አይነት ቪዲዮ እንዲደርሳችሁ የደወሏን ምልክት የተጫናችሁ እኔ ሰፖርት ማድረግ ትችላላችሁ። ቀጥታ ወደ ክሮም እንሄዳለን። እሺ ክሮም ላይ ትገቡና እንደዚህ ብላችሁ ትጽፋላችሁ። ያው እኔ ፊት ለፊት ላይ ስለምጽፍ ችግር የለውም። እንደዚህ ትላላችሁ ሪወርዲ ትሉና IO ትላላችሁ ማለት ነው። ከአሁን በኋላ ሰርች ታደርጋላችሁ። ያው እንደሚታየው እዚህ ጋር ነው ያለው ሪወርዲ IO። ይሄው እዚህ ጋር እንደሚታየው ቀጥታ ያመጣላችኋል። እሱን ትነካላችሁ። ያው በአፕም አለ በአፕም ስላለ ነው። እዚህ ጋር እንደምታዩት ብዙ ሰው ሬጂስተር አድርጓል። እንደምታዩት ያው ከ8 ዶላር በላይ እዚህ ጋር በአንድ ቀን ማውጣት ይችላላችሁ። ቶታል ደግሞ ይሄ ሁሉ ብር ተሰርቶበታል በዚህ ዌብሳይት ማለት ነው። ሶ እናንተ ሳይን አፕ ያደረጋችሁ ላይቭ ስትሪም ያደረጋችሁ ነው ቀጥታ ብር የምታገኙት ሜክ የምታደርጉት እና ዛሬ እንዴት እንደሚከፈት እና እንዴት ሜክ እንደምታደርጉ አሳያለሁ። ደግሞ ያው የምትወስድበት ሜተድ እዚህ ጋር ተጽፏል እንደምታዩት በፔፓል በባይናንስ በተለያዩ እንትኖች ማውጣት ትችላላችሁ። ደግሞ ሞር በባይናንስ ብታወጡ አሪፍ ነው። ባይናንስ በጣም ቀላል ስለሆነ ማለት ነው። ምክንያቱም በቀጥታ በናሽናል ካርድም ስለምታወጡ ችግር የለውም። እዚህ ጋር ሎጊን የሚል አለ እዚህ ጋር እሱን ትነካላችሁ። እንደዚህ ያመጣላችኋል ማለት ነው። ከዛም በኋላ ያው እኔ ከዚህ በፊት ስለከፈትኩት እንደዚህ ነው ያመጣልኝ። እናንተ ጋር ቀጥታ ነው የሚያመጣላችሁ። እኔ እዚህ ጋር ዶንት ሃቭ ኤን አካውንት ላለው እዚህ ጋር ስም ያስመርጣል። ስማችሁን ትጽፋላችሁ። እዚህ ጋር እኔ ጽፌያለሁ፣ ስሜን ጽፌያለሁ። ካንስ ኢሜል አድሬስ ይላል። እዚህ ጋር ኢሜል አድሬስ ይላል። ኢሜል አድሬሳችሁን ትጽፋላችሁ። እኔ ኢሜል አድሬሴን ልጻፍ። ኢሜል አድሬሴን ጻፍኩ። ካም በኋላ ፓስወርድ ይላል። ፓስወርዳችሁን ታስገባላችሁ ማለት ነው። ፓስወርዳችሁን ያው 8 ካራክተር ቢሆን አሪፍ ነው። ካም በኋላ እንደገና ፓስወርዳችሁን እንትን በኮንፊርም አድርጉ ይላችኋል። ራሱን ፓስወርድ ታስገባላችሁ። ከዛም በኋላ እዚህ ጋር ለዚህ ከጨረሳችሁ በኋላ እዚህ ጋር አያም ኖት ሮቦት እንዳልሆናችሁ ያው ስለሚፈልግ ሮቦት አይደለም የሚለውን ትነካላችሁ። ያው ለማረጋገጥ እንደዚህ ይሰጣችኋል። እናንተ ጥያቄውን ታሟላላችሁ። እዚህ ጋር ያው ሮቦት እንዳልሆንኩ ስላውቀ ራይት ብሏል። ቺማን ትነካላችሁ። ሬጂስተር ማድረግ ነው። ካም በኋላ ቬሪፊኬሽን ኮድ ይገባላችኋል በኢሜይላችሁ ይላል። እኔ ልጠብቅ የሚሳት እንደምታዩት አሁን ተልኳል። ያው ቀጥታ ተልኳል። ቬሪፊኬሽን ኮድ ይኸው እዚህ ጋር ልኳል። እሱን ታስገባላችሁ። ቬሪፋይ ትላላችሁ። ቬሪፋይ ስትይ ቀጥታ ያው እንደከፈተ ያሳያል። ይኸው ቀጥታ ከፈተ ማለት ነው። ያው እዚህ ጋር እንደምታዩት ቀጥታ ተከፍቷል ማለት ነው። ያው እንደምታዩት ቀጥታ ከፍቻለሁ። አፑም አለ። አፑንም ከፈለጋችሁ አውርዳችሁ መጠቀም ትችላላችሁ። በቃ እንደዚህ ያደረጋችሁ ትሰራላችሁ። ማስተር ኤርኒንግ ትላላችሁ። እዚህ ጋር ታስኮች አሉ። ቪዲዮ ያያችሁ ደግሞ ሙዚቃ የሰማችሁ ደግሞ ክሊፕ ያያችሁ እዚህ ጋር ቦነስ አለ። ኢንቫይት በማድረግ ያው እዚህ ጋር ታስኮች አሉ። እንደዛ ያደረጋችሁ መስራት ትፈልጋላችሁ። እኔ አሁን ዋች ስትሪም የሚለው ልንካ። በዋች ስትሪም ላሳያችሁ። ዋች ስትሪም የተለያዩ ዋች ስትሪሞች አሉ። እንደምታዩት እናንተ የተመቻችሁን የነካችሁ ማየት ትችላላችሁ። ብዙ ሰው አሁን ላይ ላይቭ እየተደረገ ያለ ነገር አለ። እኔ አንዱን ነካሁት። እንደምታዩት ለዚህ ዋች 30 ኮይን ነው የሰጠኝ። ኮይኖች ተደማምረው ነው ወደ ብር የምንቀይሩት። ኮይኖችን መሰብሰብ ነው እናንተ ያለባችሁ። እንደምታዩት የከፈተልኝ ነው። ከፈተነው ያው እዚህ ጋር ጌም ቻናልም አለኝ። ያው ጌም ቻናል ስላለኝ ያው እኔ ጌም በጣም ስለምወድ ጌም እንደምታዩት ከፍቻለሁ እና በዛውም ዩሲ ጌም የሚል አለ። እሱንም የገባችሁ ማየት ትችላላችሁ።
እንደምታዩት እንደዚህ ያደረጋችሁ ነው የምትሰሩት። እዚህ ጋር አሁን ትንሽ እንትን ስትሉ እዚህ ጋር ይቆጥራል ጋይስ አይታችኋል። ልክ እንደዚህ ያደረጋችሁ ነው የምትሰሩት። ያው እዚህ ጋር እንደምታዩት 2 ሳንቲ አለ። እንደዚህ ያደረጋችሁ ትሰራላችሁ። በቃ እንደዚህ ያደረጋችሁ ቪዲዮ ያያችሁ መስራት ትችላላችሁ። ያው ሙዚቃን በመስማት መስራት ትችላላችሁ። ብዙ አይነት እንትኖች ስላሉ ለእናንተ ትቻለው። ያው ሳንቲም እንድሰሩ እንደዚህ ያደረጋችሁ ሳንቲሞችን ማድረግ ትችላላችሁ። ያው ከዛም በኋላ እንዴት ነው ዊዝድሮ የምናደርገው ካላችሁ ዊዝድሮ ሜቶዱን ላሳያችኋለሁ። እኛን ሶስት ምልክቷ አለች። አይ ዊዝድሮ የሚል አለ። ዊዝድሮን ትነካላችሁ። እዚህ ጋር ብዙ አይነት አማራጮች አሉ። ያው ፔፓል አለ። ፔፓል የሌላችሁ ደግሞ እንዴት ፔፓል እንደሚከፈት ከዚህ በፊት ቪዲዮ ሰርቻለሁ። የገባችሁ ማድረግ ትችላላችሁ፣ መክፈት ትችላላችሁ ፔፓል አካውንት። ግን እኔ እንትምላችሁ በባይናንስ ቀጥታ ዊዝድሮ ብታደርጉ አሪፍ ነው። ምክንያቱም ባይናንስ አሪፍ ነው፣ አትጨናነቁበትም። ቀጥታ ዊዝድሮ ማድረግ ትችላላችሁ በባይናንስ። ባይናንስ እንደዚህ ትነኩና ፓስወርዳችሁን ታስገባላችሁ። ስንት ብር እንደማስገባት እስከዚህ ድረስ ማውጣት ትችላላችሁ ፕራይስ ማለት ነው። እዚህ ጋር ናችሁን ታስገባላችሁ፣ ኮዳችሁን ታስገባላችሁ። ከሚኒመም ስንት ብር ዊዝድሮ እንደምታደርጉ ታስገባላችሁ፣ ኮይኑን ታስገባላችሁ። ቀጥታ ዊዝድሮ ታደርጋላችሁ። እንደዚህ ዊዝድሮ ካደረጋችሁ ቀጥታ በባይናንሳችሁ ብሩ ይገባል ማለት ነው። እንደዚህ ያደረጋችሁ ብር መስራት ትችላላችሁ ማለት ነው ጋይስ። ያው እንደምታዩት ያው ብዙ ቪዲዮዎችን ሰርቻለሁ ስለ ብር ነክ ነገሮች። ያው ሁሉም አሪፍ ይከፍላሉ። እናንተ ተጠቀሙት። ምክንያቱም እኔ እንደዚህ አይነት ቪዲዮ ስለማመጣ። ይሄን ቪዲዮ ደግሞ ከተመቻችሁ ላይክ ያደረጋችሁ እኔን ሰፖርት ማድረግ ትችላላችሁ። ደግሞ ሰብስክራይብ ያደረጋችሁ እንደውም የደውሉን ምልክት የተጫናችሁ እንደዚህ አይነት ቪዲዮ እንዲደርሳችሁ ማድረግ ትችላላችሁ። መልካም ቀን። በሌላ ቪዲዮ እስከምንገናኝ